ማስተር አብነትን በእውነት ተወዱታላችሁ ፍቅራችሁና ክብሮታችሁ እስከልብ ነው ከሆነ ታዲያ ይሄንን መልእክት እስከመጨረሻ እንድታዳምጡ እንዲሁም ለሌሎች እንዲደርስ ላይክ ሼር እንድታደርጉ በጌታ ፍቅር ጥሪ ያቀርባለሁ ማስተር አብነት ቋንቋ ሃይማኖት ሳይል ብዙ ሰዎችን ያጽናና ለብዙ ሰዎች ሳቅ ምክንያት የሆነ የታመሙ ሰዎችን ገንዘብ በማሰባሰብ ያሳከመ የተረሱ እናቶችን ፈልጎ በማግኘት የጎበኘ ጎዳና ላይ የወደቁትን ህፃናት ያነሳ ስራ ያስጀመረ የማይገባበት የማይደፈርበት ስፍራ ራሱን መስዋዕት አድርጎ የሄደ ጀግና ሰው ነው ታዲያ ይህ ሰው ምን ገጠመው እስኪ ይሄንን ቪዲዮ አዳምጡት ለነሱ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም በምርመራ የማይታወቅ ታማሚ አንተ ትሆናለህ ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም ግን ሳይኮሎጂካሊ ትጎዳለህ አይምሮይን እያጣህ ነው የምትመጣው ራስን እያጣህ ትመጣለህ የሆነ ሰዓት ላይ ሳትትልና ራስን ትረሳለህ ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም ማንንም ሰው ማስጨነቅ አልፈልግም አንድ የሚያምነው ነገር አለ እግዚአብሔር ሁሉን እንደሚችል የውስጤን ህመም እሱ እንደሚፈውስ ሰው ፊትን ያያል እግዚአብሔር ልብን ያያል አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው በጣም የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንደገር ሄደው እየታከሙ ያለው አሉ በቅርቡም የሚሄዱ አሉ በብር ሲተመኑ ብዙ ብር ነው አይደል ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል አንድ ሳምንት ያ ግን መቀመጥ አልችልም ለነሱ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም መቀመጥ የማልችልበት ምክንያት አለ እነሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ የነሱ ገንዘብ ተሰብስቦ ያለቀሱ የነበሩ እናቶች ያለቀሱ የነበሩ አባቶች ያንገቱን የደፈው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች ይታችን ሳቋን ሲያይ እኔ ልብ ይበረታል የኔን ህመም እዛ ጋር ረሳለሁ የኔን መታመም ረሳለሁ ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ እኔ ህመሜን ለሰው ማሳየት አልፈልግም ሰው እንዲያቀብኝ አልፈልግም አንዳንድ ጊዜ ደግሞ ስጋ ያሳያል ልቆ ችግር እሱ ነው ጃኬት ድብት ደረብም ይታያል ውስጥ ያሳያልና ጸልዩልኝ እኔ ኢትዮጵያ ህዝብ አንድ የሚማጸነው አንድ ላይ ኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት በእናንተ እንባ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ያስባል ወዳጆቼ እኔ የማስተር አብነትን ጥሪ ተቀብዬ በጓዳዬ እንዲሁም ደግሞ ከናንተ ጋር ለዚህ ሰው ጸሎት አደርጋለሁ እናንተም ደግሞ በዚህ መንፈስ ሆናችሁ በእምነት እንድትጸልዩለትና በጸሎታችሁ እንድታስቡት ለናንተም ጥሪ አቀርባለሁ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 12 ከቁጥር 2 ጀምሮ እንደዚህ ይላል የዮሐንስንም ወንድም ያዕቆብን በሰይፍ ገደለው አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው የቂጣ በዓል ወራት ነበር በዚያ ጊዜ ወደ ወይኒ አገባው ከፋሲካ በኋላ ወደ ህዝቡ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው ጴጥሮስ በወይኒ ይጠበቅ ነበር ነገር ግን በቤተ ክርስቲያን ስለርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ታዲያ ወዳጆቼ እግዚአብሔር ጸሎታቸውን ሰማና በዛ በታሰረበት ሊፈታ ባለ ሊገደል ባለበት ሌሊት እግዚአብሔር መልአኩን ልኮ ጴጥሮስን እንዴት እንዳስፈታው መጽሐፍ ቅዱስ ይነግረናል
በእምነት የተጸለየ ጸሎት እግዚአብሔር ፊት ዋጋ አለውና በጓዳችሁ እንዲሁም ይህንን ጸሎት ደግሞ አብራችሁን በመጸለይ እግዚአብሔር እንዲታደገው እግዚአብሔር ቸርነትንና ምህረትን እንዲያደርግለት በእምነት እንጸልይለት። አቤቱ እግዚአብሔር አምላክ ሆይ በኢየሱስ ስም ለወንድማችን ለአብነት ከበደ በፊት እንጸልያለን። ሁሉን ታደርግ ዘንድ ቻይነ ሐሳብ እንደማይከለከል አውቃለሁ። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ እንደተጻፈ በጌታ በኢየሱስ ስም ለወንድማችን ነገር ለበጎ እንዲደረግለት ጸልያለሁ። እግዚአብሔር አምላክ ሆይ የጠላት አዋጅ ከሱ ሕይወት ላይ እንዲሻረ ጸልያለሁ። ነገር ለበጎ እንዲቀየርለት እንዲለወጥለት ጸልያለሁ። የበሽታ ምንጭ በኢየሱስ ስም እንዲደርቅ ጸልያለሁ። አቤቱ ጌታ ሆይ ሁሉን ማድረግ ትችላለህ። አቤቱ ጌታ ሆይ የሞተውን አልዓዛር በአራተኛ ቀን ሄደ ከመቃብር እንዳስነሳ እና በሚል ቃል እንዳወጣ በጌታ በኢየሱስ ስም የዚህን ሰው ሕይወት እንድትጎበኝ የዚህን ሰው በሽታ እንድትፈውስ ጸልያለሁ። ለ38 ዓመት አልጋ ላይ ተኝቶ የነበረውን ማንንም የማያየውን ብቸኛ የነበረውን ሰው ልትድን ትወዳለህን ብለህ አልጋን ተሸክመ ሂድ እንዳልከው በጌታ በኢየሱስ ስም እግዚአብሔር አምላክ ሆይ ያ ቸርነት ያ ምህረት እዚህ ሰው ላይ እንዲገን ጸልያለሁ። በኢየሱስ ስም የፈውስ እጆች ይዘርጉለት። በኢየሱስ ስም ምህረትና ቸርነት ይብዛለት። አቤቱ ታላቅ ነገር እንድታደርግለት እንድትጎበኘው እግዚአብሔር አምላክ ሆይ በሽታን ከሱ እንድትነቅል ጸልያለሁ። ፈጽሞ ነፃ እንዲወጣ ጸልያለሁ። አቤቱ ሁሉን ማድረግ ትችላለህ እንደ ፈቃድ በጌታ በኢየሱስ ስም በዚህ ሰው ሕይወት ላይ መልካም እንድታደርግ ጸልያለሁ። መልካም እንዲሆንለት ጸልያለሁ። ወደ እግዚአብሔር ጸልዩልኝ ብሏል ጌታ ሆይ ወደ አንተ እንጸልያለን፣ ወደ አንተ እንጮሃለን። በኢየሱስ ስም የዚህ ሰው ነፍስ እንድታርፍ እግዚአብሔር ሆይ ከበሽታ ከጭንቀቱ እንዲገላገል በኢየሱስ ስም ጸልዬለታለሁ። በኢየሱስ ስም ቸርነት ይብዛለት፣ ምህረት ይብዛለት፣ ማዳን ይብዛለት። በኢየሱስ ስም እግዚአብሔር ሆይ ልክ እንደዛች ሴት መዳኗን በሰውነቷ እንዳረጋገጠች እንዲሁ መዳኑን እንዲያረጋግጥ እንዲሁ ቸርነትን እንዲቀምስ እንዲሁ ታላቅነትን እንዲመለከት ጸልያለሁ። የትኛውም የበሽታ ምንጭ ከሕይወቱ ላይ ይድረቅ፣ በኢየሱስ ስም ይድረቅ። ተአምራት ይሁንለት። ከዚህ ቀደም ቸርነትን ያደረክለት ከዚህ ቀደም የፈወሱ እጆች አሁንም ይህንን ሰው እንዲጎበኙ አሁንም ለዚህ ሰው ቸርነትን እንዲያደርጉ አሁንም እነዚህ እጆች ይህንን ሰው እንዲዳስሱ ጸልያለሁ። ፈውስ ይሁንለት በኢየሱስ ስም፣ መዳን ይሁንለት በኢየሱስ ስም። እግዚአብሔር ሆይ የልቡን አንተ ታውቃለህ፣ የውስጡን አንተ ታውቃለህ። እንድትራራለት እንድትጎበኘው እንድታስበው በኢየሱስ ስም ጸልያለሁ። በኢየሱስ ስም በፊት አደራ ብያለሁ። ቤቱ ጌታ ሆይ በስም ስለዚህ ሰው እንጸልያለን። እጆች ይዘርጉለት፣ ማዳንህን ይመልከት፣ እስኪገረም እስኪደነቅ ድረስ ቸርነትህን ይመልከት። ሁሉ ሲሆን ለስም ክብር ይሁን በክርስቶስ ኢየሱስ ስም አሜን። እግዚአብሔር መልካም ነው። ይሄንን የጸሎት ቪዲዮ ቆርጣችሁ ላኩለት፣ እንዲሁም ለሌሎች እንዲደርስ ሼር አድርጉ። ምክንያቱም ይሄንን የሰማችሁ ሁላችሁም እንድትጸልዩ አጥብቃችሁ የጸለያችሁት ጸሎት ፍሬ አለው። ልክ እንደ ጴጥሮስ የሞትን አዋጅ የማስገልበጥ አቅም አለውና ፕሊስ በእውነትና በመንፈስ ሆናችሁ አጥብቃችሁ ስለዚህ ሰው እንድትቃትቱ እንድትጸልዩ ጋብዛችኋለሁ። እንዲጸልዩ ለሌሎችም ሼር አድርጉላቸው። ወዳችኋለሁ። እግዚአብሔር ካንተ ጋር ይሁን። እንጸልይልሃለን። ተባረክ። እንወድሃለን። ማስተር አብነት